ዊንዶውስ 10 ላይ ዊንዶውስ 11 እና በሌሎችም ዊንዶዎች ላይ እንዴት አድርገን ሎካል ዲስክ ሲ ብቻ ያላችሁ ማለት ነው ሎካል ዲስክ ዲ እና ሌሎችን እንዴት እንደምንጨምር ነው እናየው። ጥቅሙ ደግሞ ለምሳሌ ሲ ብቻ ከሆነ ያለ ፋይላችን ዴስክቶፕ ላይ ወይም ዶክመንትስ ላይ ካስቀመጥነ አጋጣሚ የሆነ ችግር ተፈጥሮ ላፕቶፓችን ወይም ኮምፒውተራችን ቢበላሽ ፋይላችንን ድጋሚ ማግኘት አንችልም ማለት ነው፣ ሲ ላይ ካስቀመጥነው ማለት ነው። ስለዚህ ተጨማሪ ዲስክ እንዴት አድርገን እንደምንከፍት እናያለን ማለት ነው። እዚህ ጋር ለምሳሌ እኔ እንደምታዩኝ አንድ ዲስክ ብቻ ነው ያለኝ፣ ሲ ብቻ ነው ያለኝ። እንዴት አድርጌ ዲ ወይም ኢ ብዬ ሌላ እንዴት እንደምጨምር አሳያችኋለሁ። አሁን በምከፍተው ኢ ላይ የማስቀምጠው ፋይል በሙሉ አይጠፋም ማለት ነው። ፎርማት ቢደረግም ሲን ብቻ ነው ለይቼ ፎርማት ማድረግ የምችለው ማለት ነው። ሲ ብቻ ከሆነ ግን ፎርማት ባደርግ ሁሉም ፋይል ነው የሚጠፋው ማለት ነው። ስለዚህ እንዴት አድርጌ ሌላ ተጨማሪ ዲስክ እንደምፈጥር አብረን በመጀመሪያ ዲስክ ብለን እንጽፋለን። ስታርት ላይ ሄደን ዲስክ ዘን እዚህ ጋር ክሬት ኤንድ ፎርማት ሃርድ ዲስክ ፓርቲሽንስ የሚለውን እንነካለን። ከዛ እዚህ ጋር ሲ ይመጣልናል 930 ጊጋባይት የሚል አለ። ይሄ የኔዋ ላፕቶፕ 1 ቴራ ስለሆነች ነው 1 ቴራባይት ስለሆነች ነው። እዚህ ጋር እንነካና ራይት ክሊክ አድርገን ሽሪንክ ቮሊዩም የሚለውን እንነካለን። ትንሽ ጊዜ ይወስዳል። እዚህ ጋር ምን ያህል ጊጋባይት እንደምትፈልጉ ይጠይቃችኋል። ምን እናደርጋለን? እኔ የምፈልገው 600 ጊጋባይቱን ወደ ዲ ለማድረግ ነው የምፈልገው። ስለዚህ 1 ሜጋባይት 1024 ስለሆነ ሜጋባይት ስለሆነ መጀመሪያ ካልኩሌተሩን ከፍትና ምን ያህል እንደምፈልግ ያለው ማለት ነው። እሺ 600 ጊጋባይቱ ስንት ይሆናል ብለን ሲባዛ በ1024 እናደርጋለን ማለት ነው። በ1024 ከዛ ይህንን ኮፒ እናደርግና ኦር መጻፍ እንችላለን 614400 ሜጋባይት ነው ማለት ነው። እዚህ ጋር እንጽፈዋለን 600 ሜጋባይት ለማድረግ የፈለጋችሁ መጻፍ ትችላላችሁ እዚህ ጋር። እሺ ከዛ ሽሪንክ እንለዋለን። እዚህ ጋር እንመጣለን 600 ጊጋባይት አናሎኬትድ ይላል። እዚህ ጋር አናሎኬትድ ይላል። አልጨረስንም። አሁንም እዚህ ጋር ራይት ክሊክ እናደርግበትና ኒው ሲምፕል ቮሊዩም የምትለውን እነካለን ከላይ። ከዛ ኔክስት እንለዋለን። ከዛ አሁንም ኔክስት እንለዋለን። እዚህ ጋር ከፈለግነ እዚህ ጋር ስም እንመርጥለታለን። እዚህ ጋር ኢ ዲ ኤ የፈለግነው እኔ ዲ ብየዋለሁ። ኔክስት እዚህ ጋር ዱኖት ፎርማት ይላል። ፎርማት ማድረግ ከፈለግነ የላይኛውን የታችኛውን መምረጥ ይችላል። ሳናደርግ ማለፍ ከፈለግነም እንደፈለግነ እዚህ ጋር ኔክስት በሉት። ዘን ፊኒሽ ደን ጨረስነ ማለት ነው። እዚህ ጋር እንደምትመለከቱት ሎካል ዲስክ ዲ ወይም ኒው ቮሊዩም ዲ ብሎ መጥቶልኛል ማለት ነው። 599 ጊጋባይት